የቲክቶክ ላይቭ ስትሪሙ ንጉስ እሱ 1 ሚሊዮን ከገባ 500 ሺህ ብር ይሰጠዋል ሲባል የኢትዮጵያ ሕዝብ በጣም ስለሚወደው በአንድ ሳምንት ውስጥ 1 ሚሊዮን አስገብቶ 500 ሺህ ብር እንዲያገኝ ያደረገው እሱ በጣም ሌባ፣ በጣም ተደባዳቢና በጣም አስቸጋሪ ሰው ስለሆነ ቤተሰቦቹና የሚያውቁት ሰዎች ሁሉ በቃ የሚሞት ልጅ ነው ያሉት። ግን አሁን ሚሊዮነርና በጣም ሀብታም የሆነው ናሆም ፎንቴ ዛሬ ምንቃኘው ስለ ቲክቶከሩና ናሆም ፎንቴ ነው። አብራችሁን ቆዩ። መሀል አዲስ አበባ ጥቁር አንበሳ ላይ ተወልዶ ወሰን የሚባል ሰፈር ያደገው ናሆም ፎንቴ እድሜው ለትምህርት ሲደርስ እንደው ተምሮ ደህና ቦታ ቢደርስልን ብለው ወላጆቹ የግል ትምህርት ቤት ያስገቡታል። በመቀጠልም ቤተክርስቲያን ውስጥ እንዲያድግ ሁሌ ቤተክርስቲያን ይልኩታል። ግን ናሆም ፎንቴ 7ኛ ክፍል ሲደርስ 7 ጊዜ ሴት ልጅን ጠይቆ 7 ጊዜም የተባለ ፊት ይዞ ጸባይም ምን ያረግልኛል ያለ ይመስል ከዛ ከግል ትምህርት ቤትም በጸባይ የተነሳ ይባረርና ወደ መንግስት ትምህርት ቤት ይሄዳል። ከመንግስት ትምህርት ቤትም ትንሽ ከገፋ በኋላ ተመልሶ ወደ ግል ትምህርት ቤት ይሄዳል። ከዛ 12ኛ ክፍል ላይ የተለያዩ ነገሮችን ይጀምራል። ህይወቴ የተበላሸው እዛ ጋ ነው ይላል ናሆም ፎንቴ በግርምት ሲናገር። 12ኛ ክፍል ላይ የኛ ቡድን በጣም አስፈሪና ተደባዳቢ ሰው የሚያስጨንቅና የተፈራ ነበር። ያኔ እኔም ከጸብ አርቅም ሌብነትም ጀመርኩ። መጠጥም በ15 ዓመቴ ጀምሬ ነበርና አረቄ አይቀረኝ፣ የተለያዩ ትልልቅ መጠጦች አይቀሩኝ። ከ15 ዓመቴ የጀመርኩት ይኸው 12ኛ ክፍል ላይ ጸብና ሌብነት ተጨምሮበት በጣም አስቸጋሪና በጣም አስፈሪ ሰው ሆንኩኝ። ቤተሰቦቼም ሆኑ የሚያዩኝ አካባቢ ላይ የሚያቆኝ ሰዎች እንዳለ በቃ ይሄ ልጅማ የሚሞት ልጅ ነው፣ በቃ ይሞታል ነው የሚሉኝ እና በጣም አስቸጋሪና ገምቱት እስቲ በ15 ዓመቴ አረቄ ከጀመርኩኝ ምን ማድረግ እንደምችል። ሌብነትማ ተውት፣ በጣም ነበር የምሰርቀው፣ ሰዎች ጋርም እጣላ ነበር። በጣም በህይወቴ ተስፋ የቆረጥኩበት ጊዜና ቤተሰቦቼን በጣም ያሳዘንኩበት ጊዜ ነበር ብሎ ናሆም ፎንቴ በሐዘን ይህንን ታሪኩን ተናግሯል። እና ቤተሰቡን የሚያስጨንቀው ሌባ የሆነው ሰዎችን የሚደበድበውና ተራ አስከባሪ የሆነው ናሆም ፎንቴ ከሁሉም የበለጠ እናቱን በጣም ያሳዝናታል። እናቴንም በጣም አሳዝኛታለሁ ብሎ በጣም በምሬት ነው የተናገረው። ይህ ሌብነቱ፣ ከሰዎች ጋር መጣላቱ እናም አረቄ መጠጣቱ ሲብስባቸውና አልቻል ስላቸው ቤተሰቦቼ ከቤት አባረሩኝ። እናም በዛን ጊዜ በጣም ለረጅም ጊዜ ጎዳና ላይና መንገድ ላይ ሳድር ከቆየው በኋላ አንድ ቀን አረቄ ቤት ቁጭ ብዬ እየጠጣው ህይወቴን አሰብኩና ስቅስቅ ብዬ ከልቤ አለቀስኩኝ፣ ደመንባ አነባሁኝ እና ህይወቴንም ቃኘሁኝ እና ያን ቀን ምሽቱን ሙሉ ሳለቅስ አደርኩና በጠዋት ተነስቼ እሁድ ቀን ላይ ቸርች ሄድኩኝ። ቸርች የ21 ቀን ጾም ጸሎት እየተጀመረ ነበርና የነፍስ አባቴን ወይም ፓስተርን አነጋገርኩትና ለ21 ቀን ጾም ጸሎት እንዲጠየቅኳቸው በጣም አሪፍ ነው ብለው አበረታተውኝ ለ21 ቀን እየጾምኩኝ እየጸለይኩኝ ከእግዚአብሔር ጋር አወራውኝ። ህይወቴንም እንዲቀይር ለመንኩት። እግዚአብሔርም የሚጸጸት ልብን ነው እንጂ የሚያየው ስራን አያይም ያለው ናሆም ፎንቴ ከ21 ቀን በኋላ ከቸርች ስወጣ ከላይ ላይ ትልቅ ነገር እንደተራገፈ አይነት ነገር ተሰማኝ። ቤትም ሄድኩትና ቤተሰቦቼን ሙሉ እግራቸውን እያጠብኩኝ መጽሐፍ ቅዱስ ይዤ ይቅርታ ጠየቅኳቸው። በተለይ እናቴን በጣም እንዳሳዘንኳት ገብቶኝ ነበርና እግሯ ስር ተደፍቼ ይቅርታ ጠየቅኳት። እናቴም ይቅር አለችኝ። ቤተሰቦቼም ይቅር ብለውኝ ወደ ቤት መለሱኝ። ቤትም ገብቼ ለ2 ዓመታት ያክል ቤት ቁጭ ብዬ ከቤት ሳልወጣ አሳለፍኩኝ። በመሃል ሹፍርና ሞከርኩኝ። ዝም ብዬ ነካ ነካ ነው፣ ግን በቃ ምን እንደማረግ አላቅም። የዛን ጊዜ የሆነ ነገር መሞከር ብቻ ነበር የፈለግኩት። ግን የሆነ ጊዜ ላይ አንድ ፊልም የሚሞካከር ጎረቤታችን ነበርና ፊልም እናንተ ቤት እንቅረጽ ብሎ ይደውልልኛል። እሺ ይሁን ብዬ እናቴን እጄ ሳናግራት ችግር የለውም አለችኝ። እናቴን ምናልባት እኔ የምታያለው ብዬ ካሳመንኳት በኋላ ፌመስ የመሆነ በጣም ህልም ስለነበረኝ ያን በጣም የመፈመሱን ፍላጎቴን ለማሳካት ልጁን እንዲመጣ ጋበዝኩት። ልጁም እመጣለሁ ባለኝ ሰዓት እኔ እስር ቤት ገባኝ። ሰፈር ካለ ሰው ጋር ተጣልቼ እስር ቤት ገብቼ ነበረ።
ከዛም ግን እግዚአብሔር ለአንተ ያለው የትም አይሄድም ያለው ይመስል እኔ ታስሬ ከወጣው በኋላ ነበር ቀረጻው የተካሄደው። ከዛ አማኑኤል የሚባል ጓደኛዬ ደወለልኝና አንድ ሲን እንዳለ ይነግረኛል። እዛው እኛ ቤት የተቀረጸበት ፊልም ላይ ሊስትሮ አስጠራጊ ሆኜ አንድ ሲን ተቀረጽኩ። ከዛ ፌመስ የሆንኩኝ መሰለኝ። በቃ ደስ አለኝ፣ ዓለምን የጨበጥኩ መሰለኝ። ከዛ በኋላም ከአማን ጋራ የተለያዩ ፊልሞችን ብንሞክርም ብንሰራም ሊሳካልኝ አልቻለም። መተወንም አልሆነልህም አለኝ። በቃ ፊቴ የተደባዳቢና አስፈሪ ስለነበረ ፊልምም አልሳካልኝ። በጣም ግራ ገብቶኝ በነበረበት ጊዜ አንድ ቀን ላይ ከአማኑኤል ጋር ቁጭ ብለን ድራፍት እየጠጣን እያለን እስጢፋኖስ ቶማስ እስጢፎ ይደውልልኛል። እስጢፎ ጋራ ፊልም ላይ ነው የምንተዋወቀው። እዛ ፊልም በምሰራበት ጊዜ ተዋወቅኩት ነበርና እሱ ደግሞ ቲክቶክ ላይ ተንቀሳቅሶ ገንዘቦችን መስራት ጀምሮ ነበርና ለኔም ለምን ላይቭ አትገባም ብሎ ነገረኝ። እንዴት ነው ብዬ ስጠይቀው ላይቭ ትገባለ፣ ሰዎች ጊፍት ሲሰጡህ ወደ ገንዘብ ተቀይሮ ወደ አንተ አካውንት ይገባል እና ለምን አትጀምርም ብሎ መከረኝ። እግዚአብሔር ሊቀይር ሲፈልግ በሰው ነው የሚመጣብህ ያለው በእስጢፋኖስ ቶማስ ለኔ መጣልኝ። እናም እዛው ላይ ስልኬን አበራሁትና ላይቭ ገብቼ ታብታብ አድርጉ ማለት ጀመርኩኝ። እዛው ካጠገቤ ያለው አማኑኤልን ታብታብ አድርግልኝ ያልኩኝ ላይቭ ላይ ማውራት ጀመርኩኝ። ከዛም ለእስጢፋኖስ ቶማስ ደውዬ ገንዘቡ የታል ብዬ ወዲያው ጠየቅኩኝ። እስጢፋኖስም ተረጋጋ፣ ቀስ ቀስ ያልክ እያዋራህ ነው የሚመጣው አለኝ። እሺ ብዬ ያለው ወዲያው ደግሞ የእግዚአብሔር ነገር አጎቴ አይፎን 13 ፕሮ ማክስ ወዲያው ላከልኝ ከውጭ ሀገር። እኔ ላይቭ እየጀመርኩ ሰሞን አጎቴ ደግሞ አይፎን 13 ሲልክልኝ የእግዚአብሔር ነገር ሲገጣጠም ነው እንግዲህ። እኔ ግን እንደዛ አላሰብኩም ነበር። ስልኩን ሽጬ የፊልም ሙያ ላይ ስለነበርኩ 2 ፊልም ለመስራት አስቤ አማንን አማከርኩት። ከዛ በኋላም አይፎኑን ለመሸጥ ሰዎች ጋር ስደውል ምንም ደስ የሚል ነገር አልሰማሁምና እንደውም አልሸጥም፣ ለበጎ ነው እግዚአብሔር ይህንን ይላከልኝ አልኩኝና በዛ አይፎን ላይቭ መግባቴን ቀጠልኩ። 25-10 ሰው ነው የሚያየው። በቃ ልብ ቢላክለው ነው ትልቁ እና ታብታብ ነው። በቃ ብዙም ነገር የለም። ከዛ የሆነ ሰዓት ላይ ጆን ዳንኤልን ተዋወቅኩት። ጆን ዳንኤልን ጠጋ ብዬ ሳዋራው በቃ ዝም ብለህ ትኩረት ሰጥተህ ስራ፣ ሰግጠህ ስራ አለኝ። ፋራሞን ነው የሚያስፈልገው ብሎ መከረኝ። የተለያዩ ትልቅ ነገሮችን ከነገረኝ በኋላ እኔም ቤቴ ሄጄ ላይቭ መግባት ጀመርኩ። በየቀኑ ማውራት መጫወት ጀመርኩ። አንድ ቀን ላይ አንድ ሰው አንድ አንበሳ ወረደልኝ። አንድ አንበሳ ማለት በ10 ሺዎች የሚቆጠሩ ብሮችን የያዘ ጊፍት ነው፣ ስጦታ ማለት በሉት። ቢያንስ እስከ 40-50 ሺህ ብር የሚደርስ ነው። እሱ ጊፍት ለኔ ሲሰጠኝ ጮኩኝ፣ በጣም ቤት ውስጥ ጮኩኝ። እናቴ ነበረችና ምንድነው ስትለኝ ገንዘብ ነው እናቴ፣ በኋላ ስንት እንደሆነ እንቆጥረዋለን ብዬ ላይቬን ቀጠልኩኝ። በሚቀጥለው ቀን በደስታና በሞራል ገባሁኝ። የዛን ቀን ደግሞ የተለየ ነበረ። ትላንት አንድ አንበሳ ነበር የወረደው፣ ዛሬ ደግሞ 7 አንበሳ። የአንዱ አንበሳ ዋጋ በትንሹ ከ15 እስከ 40-50 ሺህ ብር የሚደርስ ነውና ለሱ ግን የዛን ቀን 7 አንበሳዎች ወረዱለት። በቃ ህይወቴ ተቀየረ አልኩኝ በደረቴ ተኝቼ። እግዚአብሔር ሆይ ለዚህ ነበር እንዴ አልኩኝ አለ ናሁም ፎንቴ። ከዛ በኋላ በቃ ጊፍት ነው፣ ዶላር ነው፣ ገንዘብ ነው አለ። ህይወቴ ተቀየረ። እኔ የተናቅኩ የተዋረድኩና በቃ ያገኝ ሰው ሁሉ ይሄማ ሟች ነው የተባልኩኝ እኔ እግዚአብሔር አከበረኝ። በማይታሰብና እኔ ባላሰብኩበት መንገድ እግዚአብሔር አከበረኝ። ያኔ ቁጭ ብዬ አረቄ ጠጣው ያለቀስኩባት ግሮሰሪ ውስጥ፣ ደምንቧ የተንሰቀሰቅኩባት ግሮሰሪ ውስጥ እስጢፎ ደውሎ ላይቭ ጀምር ያለኝ እዛችሁ ግሮሰሪ ላይ ነበር እና እዛችሁ ያለቀስኩበት ቦታ ላይ ህይወቴን የሚቀይር ዜና እግዚአብሔር አብስሮኝ ይኸው አሁን ሚሊዮነር ሆኛለሁ እግዚአብሔር ይመስገን ብሏል ናሁም ፎንቴ። ናሁም ፎንቴ በቅርቡ እሱ 1 ሚሊዮን ፎሎወር ከገባ 500 ሺህ ብር እንሰጥሃለን ብለው ፊንቴክ ኢንዱስትሪዎች ሲናገሩ የኢትዮጵያ ህዝብ በጣም ለሱ ፍቅር እንዳለው ያሳየው በዚህ ነው። በአንድ ሳምንት ውስጥ 1 ሚሊዮን እንዲገባ የኢትዮጵያ ህዝብ ተረባርቦ ፎሎ
ካደረገው በኋላ 500,000 ብሩን እንዲያገኝ አድርጎታል። በጣም የሰው መውደድና የሰው ፍቅር አለው ናሆም ፎንቴ። ከዛ በተጨማሪም ደግሞ ሚሊዮነርና ተጽዕኖ ፈጣሪ ነው። ላይቭ ላይ ቁጭ ብሎ በቀን እስከ 100,000 ብሮችን መስራት የሚችል በሚሊዮን የሚሸጥ መኪና የሚነዳ ባለሀብትና ልጥጥ ሆኗል። እና እኔም ስለ ናሆም ፎንቴ ያስቃኘኋችሁ የእሱ ህይወትን አይታችሁ እንድትማሩና ሰው ከየት ተነስቶ የት እንደሚደርስ እንድታውቁ ምንም አይነት ሁኔታ ውስጥ ብትሆኑ ሰው ልጅ መቀየር እንደሚችል ላሳያችሁ ነው። እና ተስፋ እንዳቆርጡ ውዶቼ። ሙሉ ቪዲዮን ስላያችሁልኝ አመሰግናለሁ። የአስኩዬ ኢቲ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑና በየቀኑ ቪዲዮ ስለቅ ይደርሳችኋል። የደወል ምልክቱን ተጫኑና ኖቲፊኬሽንም ይደርሳችኋል። ሙሉ ቪዲዮን ስላያችሁልኝ አመሰግናለሁ። ለናሆም ፎንቴ መቀየር ያላችሁን እይታ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።